ምን አይነት ፖዚሽን ይመቸሻል? የኖርማል ዶጊ ስታይል እሱ እዛ ገረጫ ነው እዚህ አልቻልኩና ማለት ነው ተንቆራጠጥኩኝ። አንድ ሺህ ብር ሰጠ ማለት 2000 ብር እንደሚቀበል ያውቃል። ይሄ ሲስተም ነው። አንተም አታቆምማ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ እዚህ ቻናል ተከታታዮች አሪፍ አዝናኝ ቪዲዮዎች ወደ እናንተ እየቀረብ ያለው ይሄንን ቪዲዮ እስከ መጨረሻው በማየት የሰብስክራይብ ምልክቱን መንካት እንዳይረሳ። ወደ ቪዲዮ እንሂድ። ምን አይነት ፖዚሽን ይመቸሻል? የኖርማል ዶጊ ስታይል ጥቁር ዶግ ያሯሩጥሽ አንቺ ውሽ እንዴ! እኔ እኮ እስካሁን ድረስ እኮ ስባል እኮ ማንቸስተር ፈርስት ሃፍ ጥሩ ነበር ምናምን እኮ ነው እኮ የምለው። እንዴ እኩዮችሽን እስቲ ዞር ብለሽ ስንት አይነት ፖዚሽን ላይ እኮ ተቀምጧል እኮ አንቺ 4-3-3 ምናምን ትላለች እችላለሁ እኛ ምሳረባ አንገቴ አሞራ። ቆይ እናንተ ሰፈር ግን ወንድ የለም ወይኔ? እናንተ ሰፈር ቦን ኖሮ እንዲህ ቤትሽ ድረስ አንቋቁጬ ነበር ዋጋሽን በጣም ዋጋሽ። እውነት እኔ ቨርጅን ነኝ። እውነት እኔ ባሌ ራሱ እድለኛ ነው የሚሆነው። በጣም ሮስ ያሰክሽ ሆስፒታል ጣቢ ነው ቨርጅን ነኝ እንዴ? ባለ ሁለት መኝታ 3 ቤትና 5 ሲኖ ተራክ ደርሶሽ ነበር ጣቢ ነው። እኔ ማለት ቨርጅን ነኝ ዳኒ። እውነት ከፈለክ አሳያለሁ እንዴ በማየት የምታውቀው በማየት አንተ ቨርጅን ያለው ሰው እንደዚህ አይነት ሰውነት ይኖረዋል እንዴ? ጋይስ እውነቷን ነው። ኮሜንት ላይ ጻፉልኝ እስቲ ማነሽ እስኪ በጅረንግ የሚባለውን ታካሚ ያስገብልኝ እስኪ። ሰማምሩኩ አንተ በጅረንግ ስም እኮ ነው በሽታው ነበር። ስሜን በጣም ነው የምወደው። ዘበን ቦጆ ናስኪውስ ልብ ምንድነው እንደዚህ የሚመታው? ሌባ ነህ እንዴ? ደስ ይላል። እስኪ እኔ ብርድ ልብስ ከላላ አውጣልኝ እስኪ አንዴ። በጠራራ ፀሐይ ሸዋሮቢት ብርድ ልብስ ለብሰህ ትመጣለህ እንዴ? አውጣው እስኪ ነው ወደዚህ። አራንገቴና ነው ዝም በል ቦጆ እኔ ነኝ አንተ ነህ ስራ የምታ ሲገናወል አንገቴም የለም ጭጓራ ተዳርጓል። አንገቴን አይደለም ምናምን ተና ናስኪ ወደዚህ ምላስን አውጣ። ምንድነው ኩላሊት የለም እኮ ሽጣው ነው። ለነገሩ በዚህ አየር ባትሸጠው ነው የሚገርመኝ። እንደ ዶክተር ምን ይሻለኛል? አካል ላይ የሌለ ኩላሊት የለም፣ ጨጓራ ፌድ አድርጓል፣ ብዙ ምታለ። ይሄኛው ቀኝ እግር ይቆረጣል ሰሞኑን። በቃ በአጠቃላይ ደክመካል። ቤተሰብ ምናምን ካለክ እደ ሰላም በላቸው፣ ተገናኛቸው፣ ቅርታ አስብል፣ ያለን ብር በትን። ሰሞኑን ትሞታለህ። በቃ የለክም አንተ ወንፊት ሆናል ወንድሜ። ጉንፋን የምን አባ ጉንፋን? እኔ ነኝ አንተ ነህ ጉንፋን ትላለህ እንዴ? ሾርባው እናትና አባትሽ ተኝተው እኮ ሴክስ ያደርጉት ትሰሚያለሽ? የሚሰሙ ሰዎች እውነት ነው። አንቺኛ መሽናሽን መስሚያሽን ይደፈቱ ፈጣሪ ይድፈነው አንቺ እንዴ ሰምተሻል? በየብሮድካስቱ እየሄድሽ ደግሞ ስለ ወሲብ ነው የምታወሪው። አንተ ፍጡር ነሽ ከየተመጣሽ ጋር ተወጥነሽ አንቺ በርበሬ የሚያጥንሽ ሰው ጠፋ። ልጅ ነች እንዳለ እትዬ እውነት ነው። እኔ ደግሞ አሁን ጥያቄ እትዬ እውነት ነው አረጋገጡ መሰከሩ። በቃ ልጆች ይሰማሉ። ቤተሰብ ባልና ሚስት ሲገናኝ ልጆች ይሰማሉ። ረሙር ነው። ኧረ እናስብ እንገንዘብ። ኧረ ተው ኧረ በፈጠራችሁ። እሱ እዛ ገረጫ ነው እዚህ አልቻልኩምና ማለት ነው ተንቆራጠጥኩኝ። አንዴ ስወጣ አንዴ ስገባና ምን እንደምለው ግራ ገባኝና ማለት በጣም ነው ደስ የሚለው። ውስዋስ ውስጥ ነው የሚከታችሁ ምናምን ነገር ነው። እኔ ደግሞ ሄጄ እርጭልኝ ማለት ፈራውኝ። አትሉ ምን ነበር እሺ ነው የሚረጨው? ስፕሬይ ነው በጣም ሽታው ነው። እና ጫማዬ ላይ ልበለው ቲሸርቴ ላይ ብቻ እርጭልኝ ለለውና ሽታው አሲዲስት ግን እሱስ ነገር ነው። በዛሽ ሰዎች ናቸው ይባላል። እኔ የተወሰው ማለት ነው። እና ምን ልበለው እርጭልኝ ልበለው ችግር የለውም ይረጭልኛል ማለት ትንሽ እኮ ነው የሚያርጉና ሽታው በጣም ውስጤ ገብቷል። አልቻልኩም፣ መቀመጥ አልቻልኩም። ባይገርማችሁ ልበለው
መጣ። ረመጥም ታብሽ ምን አይነት ማለት እቺ የተመታች የሚገርም ነገር ቨርቹዋል ማለት በጣም የሚገርም ነገር ሲሰጥ ከዛ በላይ እንደሚቀበል ያውቃል። 1000 ብር ሰጠ ማለት 2000 ብር እንደሚቀበል ያውቃል። ይሄ ሲስተም ነው። አንተም አታቆምማ አንተም አታቆም። በቃ የሚሰጥ ነው የሚመስል እየሰጠ እያብላላ ምናምን በቃ ከሚገር ልምድ አደረኩት፣ ፕሮግራም አደረኩት። ያቺ ማታ ማታ ከ11 ሰዓት በኋላ ካልተጫወትኩ በጣም ትልቅ ዲፕሬሽን ውስጥ መግባት ምናምን ጀመርኩኝ። ያን ቀን በቀን ልምድ ያደረኩት በቀን 300 ብር ስበላ የምናደደው ልጅ 3000 ብር ስበላ ምንም ሳይመስለኝ እየመጣ ጀመር ማለት ነው። እኔ የምመክራቸው ልጆች አሁን ደግሞ ይሄ ሁሉ ብር አትበላ እያሉ እነሱ ለኔ እየመከሩኝ መጡ ምናምን እንዲህ እያለ ተቀማጭ ስራ ስሰራ ተቀማጭ ያደረኩትን ገንዘብ ከሱ አልፎ እቁብ መጠለው ገንዘብ ነበር። እሱን ተቀብዬ በወራቶች ነው ማለት አመታት የሰራሁትን ገንዘብ በወራቶች እንዲህ እያልኩኝ ያጣሁትን ገንዘብ እየተናደርኩ በለ እያጠፋው መጨረሻው ወደ ብድር ሄድኩ። ሰውን የሚገርም ነገር ካንተም ወደ ሰው ማስቀየም ትገባለህ። ወደ ብድር እንተ በጣም እልህ ያስይዝሃል። ስማኝ እማጾም ትጾማለህ እንዴ? ለምን ትጾማለህ? አይ ማጾም ከሆነ እዛ እቺ ማነች ቡጡ ትንሿ ማስቲካ በልታ እዛ በር ጠረጴዛ ላይ አርጌዋለሁ። ለዶሮ አብላት። እሺ እንትንስ ይሄ እንቁላል ጥብስ የነካካው ዳቦ አለ እዛ ውሻው ትላንትና ይሄ አብራችሁ ብሉ። ስለለከፈው ነው ብትበላው ላንተ ጥሩ ነው። እንዴት ነው ፈልፈሉ? እንዴ ስሜን ማን ነገሩት? ካራማ ነገረኝ። እንዴ እርሶ እውነትም አዋቂም ታዋቂም ታናቂም ነው። ለዶሮ መድኃኒት ተዘጋጅቶልሃል። እሺ ይህንን መድኃኒት ከበቆሎ ጋር አበስበስ አድርገህ ትሰጣታለህ ጠዋት። እሺ ከምግብ በፊት ነው ከምግብ በኋላ? ጠዋት ጀንበር ከመውጣቷ በፊት። እሺ ያው እኔም እናቴ ለክብሮት መገለጫ እንዲሆን ይሄ ቀንዱ አረቄ ያውቆታል። ይሄ እናትና ልጅ በሱ ጠርሙስ ውሃ ይዤ መጣው። ዋጋው ተወደደብኝ። ወደፊት ግን ዶሮዋ ያው እንቁላሉን የምጥልልኝ ከሆነ በወሩ ሙሉ የጣለችውን እንቁላል ሰብስቤ ለክብሮት መገለጫ ሁሉንም ቀቅዬ እበላለሁ። ደህና ፍልፍሉ የድሮ ቀልድ ራሱ እስካሁን ያዝናናል። አሬም መሽባ ሰላም ነው ሴዱ። ሰላም ኤኒ ታውቀዋለህ እንዴ? የቱ ልጅ? ኤኒ የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ ምነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት። አፍልቼ ነበር ይበል እስኪም ጥጥር አድርጎኝ ነበር ወላሂ እንደ ቡና በደረቴ ብደፋልሽም ደስ ይለኛል። በደረቴ ብደፋልሽ ደስ ይለኛል። ናዝራዊ ጃስ ጓደኛዬ ነሽ እኮ አንተ ባለቤቴ እኮ ነህ። እሷ እኮ ጓደኛዬ ነች። የምን እርግዝና ነው? እኔ ልስመግድ ምን መሰለሽ አንቺ በጣም ቆንጆ ነሽ ታውቂያለሽ አይደል? ሰውነትሽ ነው በቃ ሟልቶ የሰጠሽ ነውና እንትን ነው በእርግዝና ወቅት ያንቺ ሰውነት እንዳይበላሽ ብዬ አስረገዝኳት። በርግጥ እውነቱን ነገር ከሆነ ቂጤም ያምራል። በጣም ነው ማምረው ሆዴ። ኧረ ደስ አለ ጭራሽ ማለት እንዴት ነው ሌላ ሴት የምታስረግዘው? የኛው ልጅ እኮ ነው። ልጁ ከተወለደ በኋላ በኔ ስም ይዞራል። ምን ጡዘው ነው? ምን ሆነሽ ነው አንቺ? ምን ሆነሽ ነው? ቢቢ ዳዊት ቢቢ በጣም እንትን አይደለም ማን ነው? እሱማ ያው አንተ ምንን ለማስረገዝ ብለህ እንዳደከም ብዬ እንዳትጨነቅ ብዬ የሚያስረግዘኝ ሰው ቀጥሬ ነበረ። አሁን አያስፈልግም። ሂድ እኔ ማርዛችን እስኪ ወለድ እንደጓጓታ በጣም ደስ ይላል። እንዲህ ይቻላል እንዴ? ምቱ ሲበረታባት ሁለተኛ ስሟን አወጣች።
ምርናሹ የተነቀለ ቦምብ ልስተ ቦምብ ትነቁኛላችሁ ወይስ ልቀቀው? ፋሳሙላ አቮካዶ በአቮካዶ ሾው ላይ ተጨ ፈርከስካኔ ደግሞ ሌላኛው ባርት ነው ከተላንት Sir, Indian juice. Sir, you forever Indian juice. Special healthy juice, huh? Morning juice, body, cleaning the body, or detoxing and body good, huh? Sir, please, okay, try. How much? 50 rupee. 50 rupee. Oh, thank you, sir. Thank you, sir. You have to try this, huh? Healthy, Mara Sindhi ki papasakani. Pathakani, huh? This Indian pomegranate, बाटिक सुसुम बाटिक ताकि चंदन से कुमार है हाँ वो अवसर जब मरते थे सर बड़ी healthy it is Indian then how to add body goods in कोले मने ही Indian कलमों से बारे okay and healthy food Indian only for old 4 days old 4 days old body fresh huh 4 days old body good sir this is fruit it is 1 week only old 1 week very fresh body fresh healthy then healthy sugar healthy stomach in open and the stomach beating then can you mark the same baraka krishnan tapkana hai bacha kana hoye healthy look fresh fruit huh fresh arara mene sudage lumi okay sir betazataw sir for you foreigner will have very we good answer patakini us patakini ke healthy and ጭራሽ ለጌጥ የምትደረገው ከደረገለት healthy sir ይህ ወደ ሊንክ ደረለት እንዳይቀየር ብቻ clean very clean healthy right sir what do you say sir what do you say I don't understand ሆድ የሚያሳምም ይመስላል what ሆድ የሚያሳምም ይመስላል ናስኪ አንተ እኔ ነው አዎ አንተ ነው እና እዚህ ጋር ማን አለ የኔ ስም ሰን ነው እንጂ አይደለም እስቲ ማርያም በስመ አብ እሺ መምጣት ትችላለህ ኦኬ ግን የፈለገ ነበር የሚመጣው እሺ ምን ነበር በጣም ትመቸኛለህ ነገር ግን ጉረኛ ነገር ነህ አጠራረሽ ግን የጸብ ነው እንጂ የፍቅር አይመስልም አደደብ ፍቅርን ጓ ብሎ መግለጽ ካንተ ነው የተማርኩት የዘራውትን እያጨርኩ ነው ስክሪፕት ሳይጽፉ ነው እንደ ፊልም የሚሰራው እዚህ እኔ እንደሌሎች ሴቶች አይደለሁም ግን